ሰላም ቅዱሳን የምህረት ቻናል ተከታታዮች ጸጋና ሰላም ይብዛላችሁ እያልን የመራረጥንላችሁን ዜናዎች ይዘንላችሁ መጥተናል። በቀጥታ እናሰማችኋለን። በቅድሚያም ርዕሰ ዜናዎቹ ቤተክርስቲያንንና የወቅታዊ የሀገራችንን ጉዳይ ዓላማው ያደረገው ጾምና ጸሎት ተጀመረ። ወጣቱን ወደ ቤተክርስቲያን ለመመለስ የአሁኗ ቤተክርስቲያን ቴክኖሎጂንና የወጣቱን አቅም መጠቀም እንዳለባት የሚያመለክተው ራዕይ ተከፈተ። በኢራን የሚገኙ ክርስቲያኖች ብርቱ ጸሎት ላይ መሆናቸው ተሰማ። በሀገር አቀፍ ደረጃ የታወጀው የሙሉ ወንጌል ቤተክርስቲያን የጾምና ጸሎት መርሃ ግብር ተጀመረ። ይህ የጾምና ጸሎት መርሃ ግብር ከየካቲት 30 ቀን ጀምሮ በይፋ ተጀምሯል። በአዲስ አበባ የሚገኙ ምዕመናንም በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን በመገኘት መርሃ ግብሩን አብረው አስጀምረዋል። የኢትዮጵያ ሙሉ ወንጌል አማኞች ፕሬዝዳንት መጋቢ ላኮ በዳሶ ከደቡብ ምስራቅና ደቡብ ምዕራብ ክልል መሪዎች ጋር በመሆን የፕሮግራሙን ዓላማ ማብራሪያ ሰጥተዋል። ጾምና ጸሎቱ ከየካቲት 30 እስከ ሚያዝያ 2 ቀን 2018 ለአንድ ወር የሚቆይና በሁሉም ክልሎች በ4067 አጥቢያዎች እንደሚካሄድ ገልጸዋል። ዓላማውም ለቤተ ክርስቲያንና በሀገሪቱ ወቅታዊ ጉዳዮች ላይ እንደሚጸልይ ገልጸዋል። በዚሁ መርሃ ግብርም የወንጌላውያን አብያተ ክርስቲያናት እንዲሳተፉ ጥሪ ቀርቧል። መጽሐፍት ሁሉ ወደ እኔ በሚል ርዕስ አውደ ርዕይ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን ቤቴል የዓለም ብርሃን አጥቢያ ለሶስተኛ ዙር መጽሐፍት ሁሉ ወደ እኔ በሚል ርዕስ የተደረገ ሲሆን ዓላማውም መጽሐፍ ቅዱስን ለሰው ልጆች ሁሉ መድረስ እንዳለበትና የአሁኑ ትውልድም መጽሐፍ ቅዱስን እንዲረዳ ታስቦ የተዘጋጀ ነው። አሁን ያለችው ቤተክርስቲያን ወጣቱን ወደ ቤተክርስቲያን ለመመለስ ቴክኖሎጂንና የወጣቱን አቅም በመጠቀም ከጥፋት መመለስ እንደሚቻል ተገልጿል። ከዘፍጥረት እስከ ራዕይ ድረስ የመጽሐፍን ታሪክ የዳሰሰው አውደ ርዕዩ ዋና ዓላማው መጽሐፍ ቅዱስን እንዲያነብና ትውልዱ ከእግዚአብሔር ሐሳብ ጋር እንዲታረቅ ለማድረግ እንደሆነ የወጣቶች አስተባባሪ መጋቢ ሽመልስ ታምሩ ገልጸዋል። ከውጭ ወዳገኘነው ዜና ስናልፍ የኢራን ክርስቲያኖች ብርቱ ጸሎት ላይ መሆናቸውን ኦፕን ዶርስ አስነብቧል። የኢራን ከፍተኛው መሪ አያቶላህ አሊ ሆሚኒ መገደላቸውን ተከትሎ ካሁን በኋላ በኢራን የሃይማኖት ነጻነት የሚረጋገጥበትና በሮች ለወንጌል የሚከፈቱበት እንዲሆን ጸሎት ላይ መሆናቸውን ተመልክቷል። በሰውየው የ40 ዓመት አገዛዝ ዘመን ክርስቲያኖች በታላቅ ስደት መፈናቀልና ክትትል፣ እስር፣ ግድያ እና ሌሎችም ጫናዎች ሲደርስባቸው ቆይቷል። ይሁን እንጂ በዚህ ሁሉ ውስጥ ቤተክርስቲያን ስር እየሰደደችና እየበረታች ትገኛለች ሲልም አሳስቧል። በባለፉት ቀናት እስራኤልና አሜሪካ ባደረጉት ጥቃት 19 የሚሆኑ ክርስቲያኖች ከሟቾች መሃል ይገኛሉ ብሏል። በኢራን ባለፈው ዓመት ብቻ ክርስቲያን በመሆናቸው ክርስትናንም በመቀበላቸው ከ250 በላይ ሰዎች ታስረዋል። ለዛሬ ያዘጋጀንላችሁ ይህን ይመስል ነበረ። ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ማድረግ አትርሱ። ተባረኩ። ሻሎም